ኋላ ቀረው ቆይ በመንፈስሽ አላህ በምድር ላይ ኸሊፋ አድርጎኝ እኔ ግን ቆይ ለምን መስጊድ ቀረሁኝ በቃ አሁን ይብቃ ዛሬስ ነቅቻለሁ ዲኑን ያሳልል ሁሉንም ማራለሁ እመራመራለሁ ላይራም ሰራለሁ ምድርን አለማለሁ እማራለሁ 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 ዛሬስ ነቅቻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጀሚላ ቻናል ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ? አልሐምዱሊላህ ረብል ዓለሚን ከኔ ጋር ሁሉም ሰላም ነው። ኢንሻአላህ ውድ ተመልካቾቼ ያው አውዶ እንዴት አድርገን በሊንክ ማስቀመጥ እንችላለን፣ ቪዲዮዎችን እንዴት አድርገን እንደምናስቀምጥ ባለፈው አውድ ቪዲዮ ሰርችላችሁ ነበረ። ያው ትንሽ ረዘም ስላለ እስኪ ባጭሩ አስቀምጭልኝ ስላላችሁ ነው። ኢንሻአላህ ውድ ተመልካቾቼ እዚሁ ትገባላችሁ። ያው ይሄ ካላችሁ ስልካችን ላይ አንዳንድ ስልኮች ላይኖሩ ይችላሉ፣ ነገር ግን አብዛኛው ስልካችን ላይ ይኖራሉና ማውረድ ትችላላችሁ። ይሄ ከሌላችሁ ከፕሌይስቶር ላይ ማለት ነው። ጎግል እኔ ያው በፊት ሳይሳያችሁ ስለጣፍኩት ጎግል ድራይቨር የሚለው ላይ ጥፋችሁ ስንት ትላላችሁ ማለት ነው። GILE ማለት ነው። እና ሶሪ እንደዛ አድርጋችሁ ጥፋችሁ አሁን ለምሳሌ ይሄን ነካ ሳደርግ ኦፕን ነው የሚለኝ አያችሁ፣ ይሄ ማለት ነው። ትንሽ ኔት ኦፕን ነው የሚለኝ ማለት ነው። ይኸውላችሁ እናንተ ግን ስታወርዱት ምንም ነገር ስለሌለ ያኔ እኔ ሴፍ ስላደረኩት ውስጡ አሁን እነዚህ ይምኪን እንዲሁ እንደዚህ ሆኖ ወይም እዚህ አካባቢ ይመጣል ማለት ነው ምንም ነገር እና አያችሁ እንደዚህ አድርጋችሁ አሁን ይሄ ኦኬ የኔ ያው እንትን ስላለኝ እንደዚህ ኦኬ ይላችኋል ማለት ነው። እዚህ ላይ ገባላችሁ። በጣም ብዙ ራሱ ያላችሁበት ግሩፖች እንደዚህ ሊንክ ምናምን የሚለቀቁ ከሆነ እዚህ ውስጥ ይመጣና ቁጭ ይላል ማለት ነው። እና ስንት አመት 3ኛ አመት ምናምን ይቅራ ላይ የተለቀቁት ነገሮች ቁጭ ብለዋል ማለት ነው። እዚሁ ግን ስልኬ ላይ የሚገርማችሁ ነገር ምንም ነገር የለም። ያው እዚህ ላይ ነው ያሉት። ኢንሻአላህ እስኪ ወደ ዛሬው ላሳያችሁ። እንደዚህ ሆኖ ሲመጣላችሁ ነጠብጣቧን እቺ 3 ነጥብ አለች አይደል? እሷ ነካ ታደርጋላችሁ ማለት ነው። ከዛ እዚህ አሁን የምታስቀምጡበት ለምሳሌ ሁሉንም ተፍሲር ስተሆነ የምታስቀምጡት አውዶ ተፍሲር ቂታል ይሄም እናንተ የምትፈልጉትን ነገር ማስቀመጥ እዚህ ላይ ተጥፋላችሁ ማለት ነው። የምትፈልጉ ይሄን ነካ ታደርጉታላችሁ። አሁን እኔ ተፍሲር የሚል ስላለኝ ለምሳሌ የማትፈልጉ ከሆነ ሪሙቭ አድርጋችሁ እሱን ለሌላ ለማስቀመጥ ከፈለጋችሁ ሪሙቭ የምትለዋል ትነኩታላችሁ። አሁን እኔ ተፍሲር ብዬ ስለሆነ አሁን ሪሙቭ አድርጌ አቂዳ አጥፋለሁ ማለት ነው። እቺ ፕላስ የምትለዋል ንኳት። ቆይ ላሳያችሁ። እቺ ፕላስ የምትለዋል ነካ አርጓት። ከዛ አቂዳ ብዬ ብጥፍ
ኦኬ አሁን ሪሙቭ ስለሆነ ያ ምንም ነገር የለም ማለት ነው። ሪሙቭ ተደርጓል። ያያችሁ ስጋ በፊት ተፍስር ነበር። አሁን አቂዳ ሪሙቭ ስላደረኩት ማለት ነው። እሺ እዚህ አሁን አቂዳ ብዬ አስቀምጫለሁኝ። አሁን አውዶ ያለበት እንሄዳለን ማለት ነው። ፋይል ላይ ማይ ፋይል ላይ ታስቀምጡ ትችላላችሁ። እንዲሁም እንትን ይሄ ሊሞሪያችሁ ላይ አሁን እኔ ያው እዛ አውዶ እገባና አቂዳ እንደዚህ አይነቶችን እንትን ብላችሁ እስኪ ይሄን አቂዳ ብላችሁ ለመጣፍ አሁን እችን ነካ አደረጋትና ይሄ አብዛኛችሁ አይጠፋችሁም። እዚህ 3 ነጠብጣቧን ነካ ታደርጓታላችሁ። ከዛ ሶስተኛውን ማለት ነው እሱን ነካ ስታደርጉ እዚህ ለምሳሌ አቂዳ ብዬ ከዛ ሴቭ አደረኩ ማለት ነው። አያችሁ አቂዳ መጣዝም ማለት ነው። እሺ አሁን ይሄንን ወደ ሊንክ ለማድረግ ብፈልግ ጫን እላታለሁኝ። ጫን ላና ይችን 3 ነጠብጣቧን አልነካም። ሸር የሚለውን እዚህ ላይ ይሄንን ነው የምነካው። አንዳንዶች እዚህ ላይ ይመጣል፣ ግን ለኔ ላይ ስለማይመጣልኝ ነው እንደዚህ ማለት ነው። ሸር የሚለው ስለማይመጣልኝ ሙቭ የሚል ስለሆነ የሚመጣልኝ ለዛ ነው። እቺ ሸር ምላት ግን ስነካው አያችሁ ዝጋ መጣልኝ። ቅድም ዳውንሎድ እንዳደረግ ነው ማለት ነው። እሷን ነካ እናደርጋለን። ሴቭ ቱ ድሮፕ የሚለው ማለት ነው። ነካ ስናደርገው አሁን አቂዳ ብዬ ቅድም ሴቭ ያደረኩት እዚህ ጋር መጣልኝ ማለት ነው። አሁን ወዴት ነው ሸር ማደርገው? በፊት ያው ፍቂህ ብዬ ስላስተማርኩት እዚህ ላይ ፍቂህ ብሏል። ስለዚህ እኔ የምፈልገው አቂዳ ስለሆነ ነካ እናደርጋታለን። ነካ ስናደርገው እዚህ ላይ ፕላስ ምትለዋን እችን እንነካታለን ለመቀየር ስለሆነ ማለት ነው። አሁን ፍቂህ የሚለውን አቂዳ አሁን አይዋ የወዝላ ፍቂህ ነበር። አሁን አቂዳ ሆኗል። ከዛ እታች መተን እዚህ ጋር እታች መተን እዚህ ነካ ስናደርገው ሴቭ ይለናል። አያችሁ እዚህ ፍቂህ ነበር፣ አሁን አቂዳ ሆኗል። እዚህም አቂዳ ነው። ሁሉም አሁን አቂዳ ሆኖልናል። ከዛ ሴቭ እንለዋለን። አሁን በቃ እስኪ ሄደን እዛ አቂዳ ላይ አውዷችንን እናገኛለን ማለት ነው። እዚህ እንገባና አያችሁ እዚህ አሁን አቂዳ የሚለው ላይ ነካ እናደርገዋለን። ትንሽ ነካ እናደርገዋለን። ያው ሪሙቭ ይወላችሁ ይሄ ፍቂህ ሪሙቭ ስለተደረገ ነው እዚህ የመጣው፣ ግን ምንም ነገር የለው ማለት ነው። አሁን እዚህ ላይ ተፍሲር መጣ። ሌሽ ቅድም ዳውንሎድ ያደረኩት ስላልወረደ አያችሁ፣ ስላልወረደ ማለት ነው። ትንሽ እንጠብቀውና እሱ ሲወርድልን ይሄ ነው ሰዓት የሚበላው ማለት ነው። ደቂቃዎች እንትን የሚሉብን አሁን ትንሽ ቀርቶታል ሊወርድ ማለት ነው። ኦኬ
ትንሽ ጥረት አለው። እዚህ ጋር ትገቡ ዙሮ ይመጣላችኋል ማለት ነው። አቂዳ ብላችሁ እዚህ ሴቭ ታደረጋችሁ እዚህ ላይ ይመጣላችኋል። አሁን ለምሳሌ እኔ ሀዲስ ትምህርት ሁሉም ስላልኩት አሁን እዚህ ላይ ልግባና ላሳያችሁ። ሊንኩን እንዴት አድርጋችሁ እንደምትሰሩ ማለት ነው። ያው ሲወርድ ሁሉም እዚህም አንድ ትምህርት ካስቀመጣችሁ እዚህም አንድ ትምህርት በቃ እንደዛ አድርጋችሁ እንትን ትላላችሁ ማለት ነው። አሁን ሀታ እዚህ የአቂዳ ትምህርት ሁሉም የሚለውን ነካ ባደርገው አያችሁ እዚህ ላይ ሁሉም አለ። ክፍል 2፣ ክፍል 1፣ ክፍል 4 እያለ ያው በተርቲብ እናንተ ታስቀመጣችሁ። ያው እኛ ትምህርታችንም በተርቲብ ስለሆነ እንደዚህ ተቀምጧል ማለት ነው። አያችሁ። ስለዚህ አሁን ወደ ሊንክ ለማድረግ አንዷን ብቻ ተፈለኩኝ። ለምሳሌ ይችን 3ቷን ነጠብጣብ ነካ አደርግና ኮፒ የምትለዋን ነካታለሁ። ኮፒ ሆነ። አሁን ኮፒ ሆኗል። የምፈልገው ቦታ ዋትስአፕ ላይ ሄጄ አደርጋለሁ ማለት ነው። እስኪ ለማሳየት እስካሁን ሁሉንም ማድረግ ትችላላችሁ። አሁን እዚህ ኮፒ ያረኩትን እዚህ ጫን አደርጋታለሁ። እቺ የምንጣጠፍበት አለች አይደል? አሁን እቺ ይመጣል እዚህ ላይ ናህዳ እዚህ ላይ ማለት ነው። ያው እንትን ስለሚል ነው እዚህ አካባቢ ይመጣል። ጫን ስራት ይችን ጽሁፏን ነካስ አደርገው አሁን የቅድሙ ሊንክ እንደዚህ ሆኗል ማለት ነው። ነካ አደረኩት። ነካ ሳደርገው ይሆንላችሁ አሁን ይጀምራል ማለት ነው። እንደዚህ ጀምራን ተንክሩት አውዶ ሆነላችሁ ማለት ነው። ሊንኩን በዚህ መልኩ ነው። በዚህ መልኩ ማለት ነው። ኢንሻአላህ እስኪ ሁሉንም ደግሞ ለማድረግ ለምሳሌ ሁሉንም ትምህርቶች ያሉትን አሁን አቂዳ ሁሉም ስለሆነ እንደዚህ ተደርድረው ስለሚመጡልን ይሄን እንዴት አድርገን እናደርጋለን? ይችን 3ቷን ነጠብጣብ ነካ እናድርጋለን። የሐዲስ ትምህርት ሁሉንም ደርስ የሚለውን ማለት ነው። እንደዚህ ስናደርገው ልክ ኮፒ የሚለዋን ነካ እናደርጋለን። እዚህ ላይ ሌላ ሰው እንዲመለከትላችሁ ይሄንን ኦፕን አድርጉት። ይሄንን ነው ማለት ነው። ይሄንን ኦፕን አድርጉት ማለት ነው። ክፍት ካልሆነ ሌላዎች ማዳመጥ አይችሉም፣ እናንተ ብቻ ናችሁ ማለት ነው። ስለዚህ ይሄንን ኮፒ አደርጋለሁ እጄ እንትላለሁ ማለት ነው። ሸራ አደርጋለሁ ማለት ነው። እስኪ ቅድሙ ላይ አቂዳ የሚለው ላይ ሌው አልወረደልኝም፣ ግን ኢንሻአላህ እናንተም አውርዳችሁ ተፍሲር የሚለው ነው የመጣልኝ እና እንደዚህ ሴቭ አድርጋችሁ ዙሮ ይወርዳል። ትንሽ ኔት ጥረት ስላለው ነው አዲስ ለማሳየት ፈልጌ ነበረ ማለት ነው እንዲገባችሁ። ይሄም ያው ነው ያኔ እንደዚህ ኮፒ የምትለዋን አያችሁ። ቅድም አሁን ለሰው የሚታይ ለራሳችሁ ብቻ ከሆነ እንደዚህ ሆኖ ነው የሚመጣው። ነገር ግን እኔ ሸር ካደረኩት ለሰው እንዲታይልኝ ተፈለኩኝ ኦፕን ነው ምላት። አያችሁ ኦፕን ሆነ ማለት ነው። አሁን ልክ ኦፍ ነበረ ኦፕን ተታደርጓት እንትና ይላል ማለት ነው። ኮፒ ያው እኔ ሸር ስላላደረኩት ነው እንደዚህ የሚመልስብኝ። ይሄንን አውዶ ሸር አላረኩትም ማለት ነው። አሁን ኮፒ ስላደረኩት ያኛውን ላሳያችሁ ብዬ ነው። እና ኢንሻአላህ እንደዚህ አድርጋችሁ
ዝሮ ሁሉም ቀላል ነው። ሳምራችሁ እንትን ታላችሁት ከመጀመሪያው ጀምራችሁ ከተከታተላችሁት ማለት ነው። አሁን ለምሳሌ ቅድም አንድ ሸራ አድርጌያለሁ። አሁንም ሁሉንም ትምህርቶች ስለሆኑ ሸራ አደረኩኝ። አሁን እነዚህን አያይዤ እንዴት አድርጌ እንደምለክ አሳያችኋለሁኝ። መጀመሪያ ይሄንን እንክፈተው። አያችሁ ሁሉም ነው የሚመጣው። ይሄ ሐዲስ ትምህርቱ ሁሉም ነው ተያይዞ የሚመጣው ማለት ነው። እና አሁን ለምሳሌ ለማያያዝ እንደዚህ ተጭናችሁ እዚህ 3 ነጥቧን ነካ ታደርጋላችሁ፣ ኮፒ ይሆናል። ከዛ በኋላ እቺን እዚሁ ጫን ታደርጉና ከዛ ወደ ታች ታደርጓቻላችሁ፣ ምልክት ታደርጉበታላችሁ ማለት ነው። ለምሳሌ እንደዚህ አድርጋችሁ እዚህ ላይ መጣፍ ትችላላችሁ። አሁን ይሄ የሐዲስ ትምህርት ይሁን ብቻ አይዋ መጣልኝ የአቂዳ ትምህርት ነው ማለት ነው እዚህ ላይ። ስለዚህ እንደዚህ ምልክት አድርጋችሁ ከዛ አሁን ደግሞ የተፍሲር ብላችሁ አድርጋችሁ እንደዚህ እዚሁ ላይ ጫን ሲሎ ስትሉት ልክ ሸር እንደማድረግ ይችን 3 ነጠብጣቧን ነክታችሁ ኮፒ የምትለዋን ነክቷት። ከዛ እዚህ ተፍሲር የሚለው ላይ እታች ላይ ጫን ስትሉት ጽሁፍ ይመጣል። አያችሁ አሁን ይኸውላችሁ ተፍሲር ከዛ 2 ሆነ ማለት ነው። እንደዛ አያይዛችሁ መላክ ትችላላችሁ። ይሄ ለብቻው አንድ ነበረ። ይሄ ደግሞ ያው 2 ሆነ ማለት ነው። በዚህ መሰረት ኢንሻአላህ ሁላችሁም እንደምትሰሩ ተስፋ እናደርጋለን። ያው አውዶ በስተዋል አፍ በሉን። ሰላም አለይኩም።